ደርሻለሁ። አሁንም ታኦ ቦንት ላይ ደርሻለሁ። ታኦ የምታቋት የታኦ ልጆች ሆናችሁ በተለያየ ሀገር ለምትኖሩ ይሄን አይታችሁ ትደሰታላችሁ ተስፋ አደርጋለሁ። በነገራችን ላይ ላይክ እያደረጋችሁ እሺ ስትገቡ በላይክ ግቡ። ቤተሰቦች ትብብራችሁ አይለየኝም። ሰላም የይን ራያ ተከታታዮች እንዴት ናችሁ? ሰላም እግዚአብሔር ይመስገን። ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ራያ ተከታታዮች የምር በጣም አመሰግናለሁ። አይዞህ በርታ ያላችሁ ከጎኔ ስለምትሆኑ ስለምታበረታቱኝ የምር ከልብ በጣም አመሰግናለሁ። የዛሬ የቀን ውላችን ደግሞ በጣም ደስ የሚል ነው፣ አሳያችኋለሁኝ። አሁን ወደ ገጠር እየወጣሁ ነው። አስፋልቱ ምናምኑ እንደምታዩት በጣም ደስ ይላል። አሁን ያለሁት ገራው ሀራ ነውና ቤተሰብ እንደዚህ ስታዩት የሆነ ደስ የሚል ነገር የለውም? እስኪ ቤተሰብ እስኪ የምር ይኩን ማርያምን። ያው ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። ነባሪዎች የሆናችሁ እንደምታውቁት ትብብራችሁ አይለየኝ። እህት ወንድሞቼ ሁላችሁ በጣም አመሰግናለሁ። አሁን በነገራችን ላይ ወደ ርዕሳችን እንግባ። አሁን የምሄደው ቶኦ የሚባል ከተማ አለችና ትንሽ ከተማ ናት። እሷ ጋር እሄዳለሁ፣ አሳያችኋለሁኝ። ከተማዋ ምን ያክል ደስ እንደምትል አሳያችኋለሁኝ። አሁን አርሴማ ደርሻለሁኝ። አርሴማ ናት ይቺ። ለማንኛውም አርሴማዬ ሆይ እባክሽን በሰላም አስገብኝ። እና ቤተሰቦች እንደምታዩት አስፋልቱ ሁሉ በጣም ደስ ይላል። በጣም ነው ደስ የሚለው። የምር ማርያምን ጠዋት ነው የነበረው ማለት እስከ 3 ሰዓት አካባቢ ነበርና በጣም ደስ የሚል ካሜራ ነበር። እንደምታዩት አዝመራ ማዚያ ምናምን እየዘሩ ነው። በነገራችን ላይ ዛሬ ማክሰኞ ገበያ ስለሆነ ማክሰኞ ገበያ ቶኦ የሚባል ከተማ ነኝ እየሄድኩት ያለሁት። እዚህ ጋር እንደምታዩት በራያ ላይ ስትሄዱ ባርማሽላ አለ፣ የተለያየ ዘር አለና የተለያየ እህል ታገኛላችሁ። በነገራችን ላይ አሁን ገርጃ ላይ እየደረስኩ ነው። ትንሽ ነው የቀረችኝ ቤተሰቦች። እንደምታዩት ቦንት ደረጉልን እና ቦንት ደርሻለሁ። ቦንቲ ደርሻለሁ። ጋርጃለን እንግዲህ ይችን ትመስላለች ቤተሰቦች። በተለይ በስደት ላላችሁ እህት ወንድሞቼ ጋርጃለ የምትናፍቃችሁ ጋርጃ ደርሻለሁ። አሁን ደግሞ ያለሁት ያው ከትንሽ ደቂቃ በኋላ ደግሞ ቶኦ ደርሻለሁኝ። ቶኦ እንግዲህ እንደምታዩት አስፋልቷ ቦንት ላይ ማርያምን ላይክ ሰብስክራይብ በማድረግ እንድታበረታቱኝ ከልብ አሳስባለሁኝ። እስኪ ምንድነው ቪዲዮ ግን እየታየ አይደለም? ለምንድነው ላይቭ መግባት ሲጀምር በቃ ቪዲዮን ሁሉ እየቀዘቀዘብኝ ነው። ላይቭ ከመግባቴ በፊት ግን የተሻለ ቢያንስ እንኳን እስከ 900 እስከ 1000 ምናምን እየታየልኝ ነበር። በጣም ደስ እያለኝ ነበር። አሁን ግን ላይቭ ገብቼ ሰዓት ከሞላሁኝ በኋላ ግን ምንም ሊታይልኝ አልቻለምና ለማንኛውም ታኦ ወደ ገበያ መግቢያው እየደረስኩ ነው። በሰዎች እንደነገርኳችሁ ማክሰኞ ገበያ ነው። ማክሰኞ ገበያ የት እንደሚውል ታኦ የሚባል ሀገር ነው የሚውለው፣ በራያ አካባቢ ማለት ነው። ሰዎች ምናምን አሉ። እኛ ደግሞ እየደረስን ነው እና ምን መስራት አለብኝ? ምን ማድረግ አለብኝ? እስኪ ቤተሰቦች ሀሳብ አስተያየታችሁ በኮሜንት ላይ ጠብቃለሁ። በነገራችን ላይ ከባጃጅ እየወረድኩኝ ነው። አሁን ከነበርኩበት ቦታ እየወረድኩ ነው ማለት ነው። እንግዲህ ከተማ ታኦችን ትመስላለች ቤተሰቦች። በነገራችን ላይ እንደነገርኳችሁ ጠዋት ስለነበር ማንም ሰው የለም። ያው ብዙ ሰው አልነበረም፣ ግን ይገባል። በኋላ ታዩታላችሁ። ገበያው ሲገቡ እንትንላችኋለሁኝና ሰው በደንብ ቀርጸዋለሁ። አሁን እንደምታዩት እንግዲህ በነገራችን ላይ ማለት ነው ማርያምን ነው የምላችሁ ለመጀመሪያ ጊዜ ነበር እዚህ ታኦ የመጣሁት ለራሴና ማለት ቶኦ አውቀዋለሁኝ። ገበያው ግን እስከዛሬ አላውቀውም ነበር ያለምንም ነገር ማለት ነው። ያለምን በጣም ነው የሚገርመው። እና ዛሬ ሳያት ግን የሆነ ደስ ነገር አለኝ ማርያምን። እንደዚህ ህዝቡ ደግሞ እንደምታዩት በአሁን ሰዓትና በአሁን ጊዜ ደግሞ ብር የለም፣ ትራንስፈር ወደ ትራንስፈር ነው፣ ከአካውንት ወደ አካውንት ነው። በቃ በጣም ነው የሚቸግረው። በተለይ ለገበሬ በስማ ምንም ነገር የለምና በሰዎች አሁን አንድ ገበሬ 20 ጣሳ ማሽላ ወይ ደግሞ 20 ጣሳ ጤፍ ይዞ ቢመጣ
በዛ ላይ ገበያም የለ የገበሬ ነገር ሁሉ ርካሽ ነው። ማለት የነገዴዎች ሁሉ የተወደደ ነው። የገበሬ እንደነገርኳችሁ ምንም ነገር የለም። ቅናሽ ነው። በዛ ላይ ደግሞ አሁን ብር የለም አካውንት ወደ አካውንት ነው። እና ገበሬ በጣም ችግሮታል ለማለት ፈልጌ ነው። ማርያም ቤተሰቦች እና በጣም ደስ የሚለው እና የገበሬ ሁሉ ነገር በጣም ቅናሽ ነው። ጤፍ አሁን ቆንጆ ጤፍ የተባለ እስከ 130 እስከ 120 ምናምን እየተሸጠ ነው። በፊት ግን ብር እያለ ማለት ነው እስከ 167 እየተሸጠ ነበር ማለት ነው። ጤፍ በተለይ ደግሞ እዛ ዘር ሲገባ ጤፍ ዘር ሲገባ ማለት ነው ክረምት ሲገባ በጣም በጣም ይወደዳልና ጤፍ አሁን ላይ በጣም ርካሽ ነው። በ110 በ120 በ130 ብር ያለው ሰው ማለት ነው ካሽ ያለው ሰው አሁን አጠራቅሞ ሸክፎ በኋላ ብር ሲለቀቅ ወይ ደግሞ ብር ሲመጣ ከዛም በላይ ያተርፍበታልና። በአሁን ሰዓት ግን ያው ገበሬ እየተጎዳ ነው። ቤተሰቦች እና እህት ወንድሞቼ በስደት ላላችሁ እዚህ ላላችሁ እናታችሁም ትሁን አባት እህት ወንድሞቻችሁም ይሁን በተቻላችሁ አቅም በስደት ላላችሁ ትሻላላችሁ ከኛ እናንተ ትሻላላችሁና የገበሬ ነገር እንደነገርኳችሁ ነው እንዳሳየዋችሁ ነው። ምንም ነገር የለም ብትተባበሯቸው ብትልኩላቸው የተሻለ ይመስለኛል። ያው እና እንዴት አያችኋት? እስኪ ከተማዋን እንዴት አያችኋት? ቤተሰብ የምር በጣም ደስ አትልም? መድኃኒዓለምን እኔ ለራሱ በጣም ነው ደስ ያለኝ ማለት ነው። በጣም ነው ደስ ያለኝ እንደነገርኳችሁ ያው ጠዋት ስለሆነ ማንም ብዙም ሰውም የለም። ያው እኔ ምክንያት የነበረው ቶኦ ለመምጣት ያሰብኩት እንዴት መሰላችሁ? በቶኦ የምትኖሩ እህቶች የነበራችሁ ቀርጸህ ላክልን ምናምን እያላችሁ ነበር። እኔ ደግሞ ማክሰኞ ገበያ ነበርና በገበያው ቀን ሄጄ ለመቀረጽ አስቤ ነበር። ያው እንደ አሰብኩትም አሳክቻለሁ። ተሳክቶልኛል። በሰዎች አሳክቼ መጥቻለሁ። ያው በገጠር ላይ ስትሄዱ ማለት ነው ወንድ ሴት አይለይማ። አህያዎቹ ምናምን በቃ ሴትም ወንድም ነው የሚነዳው ማለት ነው። ማንም የሚፈራ የለም። እዚህ ጋር እንግዲህ የቶኦ ገበያ ሽንኩርት አለ፣ ቲማቲም አለ። ማንኛው ይሻላችኋል? በስ ማንኛው ሽንኩርት አለ፣ ማንኛውም ነገር አለ፣ ድንች አለ፣ ጥቅልል ጎመን ነው የሚባለው እንትኑ አለ። አዎ የሚከተፈውን ማለት ነው። ነጭ ሽንኩርት አለ፣ ዝንጅብል አለ። ምን ይሻላችኋል ቤተሰቦች? በነገራችን ላይ ከዚህ ቪዲዮ ማርያምን 1000 ላይክ እፈልጋለሁ። የመሬን ማርያምን እንዲደርስም አድርጉኝ። ለብዙ ሰው ሼር አድርጉ። ናፍቆት ላለባቸው በሀገራቸው የሚናፍቁ ካሉ እህት ወንድሞቻችን ለነሱ ሼር በማድረግ እንድታበረታቱኝ። እንግዲህ ዘይት አለ፣ ጨው አለ፣ ስኳር አለ፣ ቡና አለ። ምን ይሻላል ቤተሰቦች? ምን ይሻላችኋል? እዚህ ጋር እንግዲህ ጤፍ እየተሰፈረ ነው እንደነገርኳችሁ በጣም ቅናሽ ነው። አሁን ይሄ ያው ድምጽ ምናምን ጫጫታ ስለነበር ነው እንጂ ማለት ነው 115 ምናምን ነው እየተሸጠ ያለው። 115 እየተሸጠ ነው ማለት ነው። ይሄ እኮ በፊት ብር እያለም እስከ 30 50 እየተሸጠ ነበርና ያው አሁን የምር በዛም ማለት ነው። የገበሬ ነገር በጣም ቅናሽ ነው። ሁሉ ነገር ቅናሽ ነው። በጣም ነው የሚያስጠላው። እንዴት ብትሉ በቃ ሁሉ ነገር ከገበሬ ነው የሚገኘው። አሁን ገበሬ ያመጣውን ነው ነጋዴ ያገኘው ያለውና ግን ገበሬ ጥሮ ምናምን ብዙ መስዋዕት ከፍሎ ያፈራውን ፍሬ ለነጋዴ በቃ በጣም በቅናሽ ዋጋ የነጋዴ እኮ በጣም ውድ ነው። አሁን ለምሳሌ ክክ አለ፣ ምስር አለ፣ ምናምን የተለያየ ነገሮች አሉ። ግን እነሱ በጣም ውድ ናቸው። 2 ጣሳ 3 ጣሳ ጤፍ ሽጠህ 1 ጣሳ ክክ ለመግዛት በጣም ያው ማህበረሰቡና ኢኮኖሚ በጣም ያስቸግራል። ከራያ ማለት ነው። እና እንደምታዩት እንግዲህ ከተማዋችን ትመስላለች። ሰው ከገባ በኋላ ደግሞ ነበር የቀረጽኩት፣ እንደ አዲስ ነው የቀረጽኩት ማለት ነው በሰዎች እና ሀሳብ አስተያየታችሁ እንደነገርኳችሁ እጠብቃለሁ። በሰዎች እንዴት ነው ዳመናው፣ ሰማዩ ምናምኑ ሁሉ ነገር ስታዩት እንዴት ነው? ደስ አይልም? የምር በጣም ነው ደስ የሚለው። ማሽላ እስከ 70
በቃ ዘር አሁን ሚያዝያ ስለሆነ ለዘር የሚሆን እስከ 75 እስከ 70 እየተሸጠ ነው። ምክንያቱም ብር አሁን ብር የለም። ስለዚህ ዘር የሚሆን እስከ 70 75 እየተሸጠ ነው ማለት ነው። ዝም ብሎ የሚበላ ወይ ደግሞ የተለያየ ማሽላ ስላለ እስከ 50 የሚሸጥ ማሽላ አለ። ያው እቺ እናታችን እንደምታዩት ከነገዴ እያሳየች ስለቆየች ነው። እንደምታዩዋቸው እዚህ የተቆለለውን ሁሉ የነገዴ ነው። ነጋዴ የነገዴ ነውና እና ቤተሰቦች የምር የቀን ውሎዬን ይህን ይመስል ነበር። የምር ቤተሰቦች ከዚህ 1000 ላይክ እፈልጋለሁ። አደራ አደራ ላለሁኝ የኢትዮ ልጆች የዚህ የሀገራችሁ ናፍቆት ላላችሁ አድርሻለሁኝ። እንደምታመሰግኑኝ እርግጠኛ ነኝ። የምር ከልብ ማርያምን አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። እወዳችኋለሁ። ከልብ ነው የማመሰግነው። እና ይሄን ይመስል ነበር የዛሬ ቀን ውሎዬን ይሄን ይመስል ነበር። እና እናንተ ብቻ ሳይሆን እኔንም ጭምር አውቄያታለሁኝና የዛሬ ቀን ይሄን ይመስል ነበር። እና የራሴ ሀሳብ እናንተን ደግሞ አጋጣሚ ሳየው ጥፉ በጣም ርካሽ ምናምን ስለነበር 1-2 ከሻ ምናምን ሸምቻለሁኝና አሁን ወደ ቤቴ ልወጣ ነው። እነዚህ አያችሁታ እነዚህን ሸምቻለሁ። ባይ ባይ። ወዳችኋለሁ።